አደም የአደም ልጆች ዘር ቀለም ቋንቋ ጾታ ሃይማኖት ሳይለይ የሰው ልጅ በአጠቃላይ የአባታችንን የአደም አለይሂ ሰላም ታሪክ ከነገረን በኋላ ያ በኒ አደም የሚለን ከአደም አለይሂ ሰላም ጋር እኮ በፍቅር የተመሰረተ ግንኙነት እንዲኖረን ነው። አባታችንን አደም አለይሂ ሰላምን በስነ ምግባርም በመንፈሳዊነትም አደማዊ እንድንሆን ነው። እና ሱብሃንአላህ ሱረቱል አዕራፍ በጣም ይራዱ ለሐ ተወቁፍ ጅደን በጣም ቆም ብሎ ዲቴል ማየት የምትፈልግ ሱራ ናት። ለማንኛውም 11ኛውን አያ ከማብራራቴ በፊት ባለፈው አንድ ነገር አንስቼላችሁ ነበር። ሱረቱል አዕራፍ ላይ ያሉ ታሪኮች በተለይ ስድስቱ ታሪኮች ከኖህ ጀምሮ እስከ ሙሳ ድረስ ሱረቱል አዕራፍ ላይ የተጠቀሱት ስድስቱ ታሪኮች ከእስቲክባርና ከገፍላ ጋር ቀጥታ ትስስር አላቸው። ቀደምት የነበሩ ትውልዶች መልእክተኞቻቸውን ባለመከተላቸው ወህይ ባለመከተላቸው በእስቲክባርና በገፍላ ውስጥ በመዘፈቃቸው ምክንያት ከአላህ ጋር እንዴት እንደተጣሉ ነው ያሳዩዋቸው። ታዲያ አላህ እነዚህን ታሪኮች የነገረን just they were story ማለት በቃ ታሪክ ነበሩ ብለን እንድናልፍ አይደለም። ሱረቱል አዕራፍ ላይ የተጠቀሱት ታሪኮች በአጠቃላይ day to day በሰው ልጆች ህይወት ውስጥ ያለ ነው።